ባለ ከፍተኛ እሴት ሴት እንዴት መለየት ይቻላል? እና መራቅ ያለባችሁ የሴት አይነቶች። በማንኛውም ወንድ ሕይወት ውስጥ ማንም ገና በወጣትነቱ ያልነገረው አንድ የሚያመም እውነታ የሚረዳበት ጊዜ ይመጣል። እሱም ወደ ሕይወትህ የሚመጡ ሴቶች ሁሉ አብረው ለመገንባት አይመጡም። አንዳንዶቹ ሊያነሳሱህ ይመጣሉ፣ አንዳንዶቹ ሊወዱህ ይመጣሉ፣ አንዳንዶቹ ቁስልህን ሊያክሙ ይመጣሉ። ሌሎቹ ግን ኃይልህን ሊያሟጥጡ፣ ሰላምህን ሊያደፈርሱ፣ አቅጣጫህን ሊያሳስቱ እና ለማገገም ዓመታትን የሚፈጅ ስሜታዊ ጉዳት ሊያደርሱብህ ይመጣሉ። አደገኛው ነገር ደግሞ ብዙዎቹ እነዚህ ሴቶች ገና ሲጀመሩ አደገኛ መስለው አይታዩም። እንዲያውም አንዳንዴ እጅግ ማራኪዎቹ እነሱ ናቸው። በጣም አስደሳችና የማይረሱትም እነሱ። ምክንያቱም ጥፋት መቼም ቢሆን ማንነቱን በሐቀኝነት አስተዋውቆ አይመጣም። የሚመጣው በውበት፣ በምሳብ፣ በትኩረት፣ በደስታ እና በጠንካራ ስሜታዊ መነቃቃት ተሸፍነው ነው። ለዚህ ነው ብዙ ወንዶች በጣም እስኪረፍትባቸው ድረስ የማስጠንቀቂያ ምልክቶችን ችላ የሚሉት። ምክንያቱም ምሳብን ከስምምነት ጋር ያደባልላሉ፣ ትኩረት ማግኘትን ከታማኝነት ጋር፣ ደስታን ከፍቅር ጋር፣ የሰውነት መሰሳሰብን ከባህሪ ጋር ያደባልላሉ። ግን አስተዋይ ወንድ ሕይወቱን የሚቀይር አንድ ነገር ይማራል። ውበት ሊስብህ ይችላል፣ ግን ባህሪያ በወደፊት ሕይወትህ ውስጥ ሰላም ወይስ ሁከት እንደምታመጣ ይወስናል። ብዙ ወንዶች የሚሰሩት አስቀኝ ስህተት። እውነት እንነጋገር ከተባለ እውነታ አስቀኝም አሳማሚም የሚሆንበት ቦታ እዚህ ጋር ነው። አብዛኞቹ ወንዶች ስሜት ውስጥ ሲገቡ 90% የማመዛዘን ችሎታቸውም ያጣሉ። አንዲት ሴት አንድ የፈገል ብላ ካያት ወዲያውኑ ስለ ትዳር፣ ስለ ልጆች፣ ስለሚለበሱት ተመሳሳይ ልብስ እና ስለሚገዙት የቤት እንስሳ ስም ማውራት ይጀምራል። እሷ ግን እስካሁን የአባቱን ስም እንኳ በቅጦ አታውቀውም። ይህ ስሜታዊ ዕውርነት ነው ወንዶች ግልጽ የሆኑ ቀይ መብራቶችን እንዳያዩ የሚያደርጋቸው። ምክንያቱም መሳሳቡ ሲበርታ አመቅሊ ይደከማል። አንዳንዴ አንድ ወንድ ንቀትን፣ ማታለልን፣ ስሜታዊ አለመረጋጋትን እና መርጣሚ ባህሪን ችላ ይላል፣ ምክንያቱም መልኳን ስለወደዳት ብቻ። ይህ ማለት ልክ ሞተሩ የማይሰራ የሚያምር መኪና ገዝቶ በኋላ ግን መኪናው በስሜት ሲቃጠል እንደመገረም ነው። ባለከፍተኛ እሴት ሴት ሰላምን እንጂ ሁከትን አታመጣም። ባለከፍተኛ እሴት ሴት ዋነኛው ምልክት ስሜታዊ መረጋጋት ነው። ይህ ማለት ፍጹምነት ማለት አይደለም። ስሜት የሌላት ሮቦት ናት ማለትም አይደለም። ግን መረጋጋት አላት። ምክንያቱም በማንኛውም ግንኙነት ውስጥ ተገዳዎች፣ አለመገናኘቶች እና አስቸጋሪ ጊዜያቶች ይኖራሉ። ግን በሽለች ሴት የሚመጣውን እልያሚጠየርጥ ከማለፍ በፊት እያንዳንዱን ትንሽ ነገር ወደ ስሜታዊ ጦርነት ሳትቀይር ማለፍ ትችላለች። ሁል ጊዜ ሁከት፣ ጭቅጭቅ፣ ቅናት እና ግራ መገባት መፍጠር የምትወደው ሴት በመጀመሪያ አስደሳች ልትመስል ትችላለች፣ ግን በጊዜው ሂደት ስሜትን ታደክማለች። ሰላም በጣም ማራኪ ነገር ነው። ሰላማዊ ጉልበት ወደ ሕይወትህ የምታመጣ ሴት ከትያሜያዊ ደስታ በላይ ዋጋ አላት። ደስታ ይፈዛል፣ ሰላም ግን አይምሮህን ይጠብቃል። ጥቅም በማታገኛቸው ሰዎች ላይ የምታሳየውን ባህሪ ተመልከት። ይህ የባህሪ ዋነኛው መለኪያ ነው። አስተናጋጆችን፣ ሰራተኞችን፣ ቤተሰብ አባላትን እና ምንም የማያበረክቱላትን እንግዳ ሰዎች እንዴት እንደምትይ ተመልከት። ምክንያቱም ጥቅም ባለበት ቦታ ብቻ የሚታይ ደግነት ሳይሆን ስልታዊት ነው። ባለከፍተኛ እሴት ሴት ሰዎችን የምታከብረው ለጥቅም ሳይሆን በተፈጥሯ ነው። ዛሬ ለሌሎች የምታሳየውን ባህሪ ነገ አንተ ላይም ታሳይሃለች። የትኩረት ስድብ ችግር። አንዳንድ ሴቶች ግንኙነትን ሳይሆን ዕውቅናን ነው የሚፈልጉት። እነዚህ ሴቶች ዋጋ እንዳላቸው እንዲሰማቸው ሁል ጊዜ የወንዶችን ትኩረት ይፈልጋሉ። የማህበራዊ ሚዲያ ትኩረት፣ የምሽቃጳል ትኩረት፣ የስሜት ትኩረት። በመጀመሪያ ተጫዋቲ ናት ወይም ትኩረት ትወዳለች ብለህ ልታስብ ትችላለህ። ግን በጊዜው ሂደት የምትረዳው ነገር አንተ ከሰው ጋር ሳይሆን ከትኩረት ስድብ ጋር እንደምትወዳደር ነው። ትኩረት ለሚጠማ ሰው ልቱን ያህል ፍቅር ብትሰጥረው አይበቃውም። ባለከፍተኛ እሴት ሴት ወስኖችን ታከብራለች። መከባበር ማለት ታማኝነት ብቻ አይደለም፣ ወስኖችን ማክበርም ጭምር ነው። አይሆንም የሚል መልስ ስትሰማ በዘለይት ለማታለል ትሞክራለች? በክብር መከራከር ትችላለች ወይስ ስሜታዊ ቅናት ትቀጣሃለች? በሽለች ፍቅር ስሜታዊ ቁጥጥርን ይፈልጋል እንጂ ስሜታዊ ማሻለል አይፈልግም። ፈለገው ካልሆነ ስሜታዊ ቅናት የምትቀጣ ሴት ግንኙነቱን በፍርሃት እንጂ በታማኝነት ላይ አይገነባውም።
አስቂኝ ይመስላል። በራስ መተማመንና በትዕቢት የበለጠው ልዩነት። ብዙ ወንዶች በራስ መተማመንን ከጩኸት ጋር ያደባልላሉ። ግን የአንዲት ሴት እውነተኛ በራስ መተማመን ረጋይና ሰላማዊ ነው። ትኩረት ለማግኘት አትጋፋ። በማንኛውም ንግግር በላይነቷን ለማሳየት አትጀነትምም። ማንነቷን ታውቃለች። ትዕቢተኛ ሴት ግን ጥቅል የሆነ በታችነቷን ስሜት በትዕቢትነት ትሸፍናለች። ትዕቢት ለጊዜው ጠንካራ መስሎ ሊታይ ይችላል፣ በረጅም ጊዜ ግን መርዛሚ ነው። ለተጠያቂነት ያላት አተመላከት። ይህ በጣም ወሳኝ ነው። ስትሳሳት ማመን ትችላለች ወይስ ሁል ጊዜ ሌላ ሰው ትወቅማለች? ስህተቷን የማታመን ሴት ማለቂያ የሌለው ስሜታዊ ግራ መጋባት ትፈጥራለች። እያንዳንዱ ጭቅጭቅ አንተ ጥፋት ይሆናል። ላላጠፋችሁት ነገር ሰላም ለመፍጠር ስትል ይቅርታ ትጠይቃለህ። ይህ ፍቅር ሳይሆን ስሜታዊ ድካም ነው። እቀይራታለሁ የሚለው ወጣም። አንድ ወንድ ግልጽ የሆኑ ቀይ መብራቶች እያየ ትክክለኛው ወንድ ሲያገኛት ትቀይራለች፣ ወይም እሷ አልተረዳችም እንጂ እኔ እቀይራታለሁ ይላል። ወንድሜ፣ አንተ የፍቅር አጋር ነህ እንጂ የግንኙነት መካኒክ አይደለህም። ሰው የሚቀየረው ራሱ ሲፈልግ ብቻ ነው። ፍቅር ለውጥን ሊደግፍ ይችላል እንጂ ለውጥን ሊያስገድድ አይችልም። ባለከፍተኛ የእሴት ሴት ለስኬትህ ድጋፍ ትሆናለች። በሽለት ሴት ከዓላማህ ጋር አትወዳደርም፣ ይልቁንም ትደግፋታለች። ወደ ግብህ፣ ወደ ጥረትህ እና ወደ እድገትህ ትኩረት ስታደርግ አትቆጣም። ምክንያቱም ጠንካራ ወንድ አቅጣጫ ያስፈልገዋልና ትረዳለች። ከዓላማህ መሳብ በፊት ለጉዞህ ሰላምን ትጨምርልሃለች። ስሜታዊ ብስለት ከውበት በላይ ይማረካል። ውበት በፍጥነት ይስባል፣ ስሜታዊ ብስለት ግን ግንኙነቱን እንዲቀጥል ያደርጋል። በጊዜው ሂደት አካላዊ መሳሳብ ብቻውን ንቀትን፣ ማታለልን ወይም ስሜታዊ አለመረጋጋትን አይቀይም። ወንድ ልጅ እያደገ ሲሄድ ከውበት በላይ ሰላምን ከፍ ያደርገዋል። ባለከፍተኛ የእሴት ሴት ሕይወትህን አሰላታ ታደርጋለች። ከእሷ ጋር ጊዜ ካሳለፍክ በኋላ ምን ይሰማሃል? በደለኛ ሰላም ወይስ በደለኛ ተጨነክ? በደለኛ ትኩረት ያገኘህ ወይስ ስሜታዊ የዛልክ? ትክክለኛው ግንኙነት ሕይወትህን ስሜታዊ፣ አእምሮአዊ እና መንፈሳዊ ሊያሻሽለው ያስፈልገዋል። ማጠቃለያ፣ ሁለት ሴቶችን በዓይነ ሕሊና ተመልከት። አንዲቱ ግራ መገባበትን፣ ጭቅጭቅን፣ ስሜታዊ ጫውታን እና ትያሜያዊ ደስታ ታመጣለች። ሌሊቱን መገናኘትን፣ ድጋፍን፣ ሐቀኝነትን እና ስሜታዊ ብስለትን ታመጣለች። በመጀመሪያ ሁከታሚቿ አስደሳችን ልትመስል ትችላለች፣ ግን በጊዜው ሂደት ሰላማዊ ሴቱ በዋጋ የማይተመን ሀብት ትሆናለች። ምክንያቱም ስሜታዊ ሰላም መሰልቸት አይደለም፣ የልቅነት ውጤት ነው። ባለከፍተኛ የእሴት ሴት በውበት ወይም በትኩረት ብቻ አትለካም። የምትለካው በባህሪያ፣ በብስለቷ፣ በታማኝነቷ እና በምትሰጥህ ሰላም ነው። ይህን የረዳ ወንድ መግመሉ ለዘላለም ይቀይራል። ስለዚህ በውበት ብቻ በመገረምህ በፊት ራስህን እንዲህ ብለህ ጠይቅ፣ ይቺ ሴት በአእምሮዬ፣ በሰላሜ፣ በጉልበቴ እና በወደፊት ሕይወቴ ላይ የምታመጣው ተጽዕኖ ምንድን ነው? ውበት ዓይንህን ሊይዝ ይችላል፣ ባህሪ ግን ወደ ሕይወትህ እንዲገባ ይወስናል። ይህን ቀድሞ የተረዱ ወንዶች ከዓመታት ስቃይና ግራ መጋባት ይተርፋሉ። ችላ የሚሉት ግን በከባዱ መንገድ ይማራሉ።